ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምናችሁ። በዛሬው ዕለት ስለ ሴንቴንስ እና ክሎዝ እንጀምራለን። ባለፈው እንግዲህ የግራመር ክፍልን ጀምረናል። ክሎዝ እና ሴንቴንስ ደግሞ ግራመር ክፍሎችን እነዚህ ፓርት ኦፍ ስፒቾችን አገጣጥመን የምንሰራ አረፍተ ነገር ነው። ስለዚህ አረፍተ ነገር እንዴት እንመሰርታለን ሳንል ደግሞ እነዚህን ቃላቶች እንዴት አረፍተ ነገር ውስጥ እንጠቀማል ማለት ዘበት ስለሚሆን መጀመሪያ እነዚህን ማየት ስላለብን ሴንቴንስ እና ክሎዝ እናያለን። ከዚያ በኋላ እያንዳንዱን የፓርት ኦፍ ስፒችን እንመለከታለን ማለት ነው። ስለዚህ እንደተለመደው እንግዲህ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ማድረጉንም ያላደረጋችሁ እንዳትዘናጉ፣ እንዲሁም ሼር በማድረግ ቻናላችንን ሰፖርት እንድታደርጉ እንጠይቃለን። ስለዚህ የዛሬውን ክፍል አሁን እንጀምራለን። ክሎዝ ወይም ሴንቴንስ ማለት ያው አረፍተ ነገር ነው። ክሎዝ ደግሞ አረፍተ ነገር የምንሰራበት ነው። ትንሹ የአረፍተ ነገር ክፍል ነው። ለምሳሌ አሁን መጀመሪያ ይህንን ከማየታችን በፊት ማየት የሚጠበቅብን ነገር አንድ ነገር አለ። ይሄም ምንድን ነው? ግራመር የሚለው ራሱ ምንድን ነው? ግራመርን ካወቅን አረፍተ ነገርን እንገለጻለን። ምክንያቱም አረፍተ ነገር በግራመር ነው ሊገለጽ የሚችለው። ምክንያቱም አረፍተ ነገር ስንሰራ ህግ አለው። ንግግር ላይ ግን የምንነጋገራቸው ቃላቶች አንዳንዴ ህግን ላይጠብቁ ይችላሉ። ግን ሴንቴንስ ካለን ግን ምንድን ነው ሲባል ይህ ማለት ግራመርን ይተረጉምልናል። ግራመር ማለት ግራመር ኢዝ ኤ ሴት ኦፍ ሩልስ ዛት ሼፕ ሃው ዊ ኦርጋናይዝ ወርድስ ቱ ሜክ ሚኒንግፉል ሴንቴንስ። ትርጉም ያለው አረፍተ ነገር ለመስራት ቃላቶችን የምንደረድርበት ሩል ነው፣ መመሪያ፣ ህግ ነው። ዝም ብሎ አይደረደሩም ቃላቶች። እነዚህ ወርድ ፓርት ኦፍ ስፒች የምንላቸው ወርዶች ማለት ነው። እነሱ ዝም ብሎ አይደረደሩም። ሰብጀክት ጋር መምጣት ያለበት ማን ነው? ናውን ነው። ቨርብ ደግሞ ከዛ ቀጥሎ ነው። ከዛ በኋላ ደግሞ ቨርብን ሌሎች አረፍተ ነገሩን ኮምፕለመንት የሚያደርጉ ፓርቶች ይመጣሉ። ስለዚህ እነዚህ አደራደሩ ግራመር ይባላል ማለት ነው። እንዲሁም ደግሞ የምልክቶችን መጠቀም ኤክስክላማተሪ፣ ኤክስክላሜሽን ማርክ፣ ፉል ስቶፕ፣ ኮማ ምናምን አሉ አለ። እነዚህ በሙሉ የምንጠቀመው የግራመር ጥናት ነው። በግራመር ነው። ይህንም በሙሉ ህጎች ስላሉት በዛ መልኩ እንሰራለን ማለት ነው። ሴንቴንስ ስንል ግን ሴንቴንስ ማለት ምን ማለታችን ነው ብለን ካልን ግን ሴንቴንስ ማለት አንደኛ ሴንቴንስ ማለት ኢት ኢዝ ኮምፖዝድ ኦፍ ክሎዝስ። ሴንቴንስ አር ኮምፖዝድ ኦፍ ክሎዝስ። ከምንድን ነው የሚሰሩት? ከክሎዝ ነው። ክሎዝ የምንላቸው ደግሞ ምንድን ናቸው ስንል ክሎዝ ኢዝ ዘ ኮር ዩኒት ኦፍ ግራመር ነው። የግራመርን በሙሉ የንግግር ክፍልን በሙሉ ወይም ሰዋሰውን ስንናገር የምንጠቀመው ዋናው ክሎዝን መነሻ አድርገን ነው። ክሎዝ ደግሞ ማለት ትንሹ ናውንና ቨርብ በአንድ ላይ ሲያያዙ ነው። ባጭሩ ቨርብ እና ናውን ከተያያዙ በአንድ ላይ ከሆኑ ምን ይገልጹልናል? ክሎዝ ይለናል። ያ ትርጉሙ ያለው ይመሰርቱልናል ማለት ነው። ለምሳሌ ተመልከቱ። አሁን ክሎዝ ኮንሲስት ኦፍ ቱ ፓርትስ፣ ሁለት ነገር አለው። አንደኛ ሰብጀክት፣ ሰብጀክት ማለት ናውን ፍሬዝ ነው የሚይዘው። ከዚያ ፕሪዲኬት አለ። ፕሪዲኬት የምንላቸው ደግሞ ቨርብ እና ከቨርብ ጋር አሟልተው ቨርብን የሚገልጹ ወይም ደግሞ ሰብጀክቱን የሚገልጹ ቃላቶች፣ ተጨማሪ ነገሮች አሉ። ኦብጀክቶች ምናምኖች ብዙ ናቸው፣ ግን በአጭሩ በሁለት ስንከፍለው ሰብጀክት እና ፕሪዲኬት ብለን እንከፍለዋለን። ሰብጀክትን ሁልጊዜ የምንወክለው በናውን ፍሬዝ ነው። ሰብጀክት ኢዝ ኤ ናውን ፍሬዝ፣ የስም ሀረግ ማለት በስም ሀረግ ነው የምንወክለው። ዊች ኢንዲኬትስ ዱወር፣ ዱወር ማለት ነገሩን ድርጊቱን ፈጻሚው የአረፍተ ነገሩ ባለቤት ወይም ኤጀንት ኦፍ አክሽን ስራውን የሰራው አካል። ለምሳሌ አይ ዌንት ቱ ስኩል ብል ትምህርት ቤት ሄጅ ያለው ብል ማነኝ? እኔ ማለት ነው። ዱወሩ ተግባሩን የፈጸምኩት እኔ ነኝ ማለት ነው። ስለዚህ ይህንን ሌላው ደግሞ ስቴት ሁኔታችንን፣ ለምሳሌ አም ስቱደንት ማለት ተማሪ ነኝ፣ ሁኔታዬን ነው የሚያገለጸው፣ ሁኔታን ይገልጻል ማለት ነው። እንደዚህ ነገሮች ሺዝ ሃፒ ስንል ደስታ፣ እንደዚህ በሙሉ መግለጽን ምን ይፈጥራል? ስቴትን ባለቤትነትን ይበልጣል ማለት። ሺ የሚለው ሰብጀክት ነው። ስለዚህ ያ የሆነው ሰው ወይም ደግሞ ድርጊቱን የፈጸመው ሰው ሰብጀክት እንለዋለን ማለት ነው። ፕሪዲኬት የምንለው ቨርብ ፍሬዝ ነው። የቨርብ ፍሬዝ የቨርብ ወይም የግስ ሀረግ ናቸው። ግስና ግስን የሚገልጹ ነገሮች አብረው ሲገቡ፣ እንዲሁም ከዛ በመቀጠል ደግሞ ሌላ ኮምፕለመንት ኤሌመንቶች አሉ። አሟይ አረፍተ ነገሮች እነ ፕሪፖዚሽን ሊሆኑ ይችላሉ። ናውን ፍሬዝ ተጨማሪ ሊሆን ይችላል። ሌሎች ሊሆኑ ይችላሉ። እነሱ በሙሉ ደግሞ ኮምፕለመንት እንላቸዋለን። ኮምፕለመንት ኤሌመንት እንላቸዋለን። አካምፓይኒንግ ኤሌመንት እንላቸው ከሱ ቀጥሎ የሚመጡ
አካላት እንላቸዋለን ማለት ነው። እዚህ ጋር ውስብስብ እንዳይልባችሁ ግን ቀለል ባለ ሁኔታ እናየዋለን። ለማወሳሰብ ፈልጌ ሳይሆን እችን ሀሳብ በደንብ እንድትይዟት ነው። እዚህ ጋር ተመልከቷን በቀላሉ አይ ስፔንት ሰንደይ አፍተርኑን አት ሆም ይላል። አሁን እዚህ ጋር አረፍተ ነገር ነው። ይህ አረፍተ ነገር ክሎዝ ነው። ክሎዝ ነው። ትንሹ አረፍተ ነገር የምንለው ክሎዝ ነው። አንድ ኢንዲፔንደንትሊ ትርጉም የሚሰጥ ነው። ሜን ክሎዝ እንለዋለን። አሁን እዚህ ጋር አይ ማለት ናውን ፍሬዝ ነው። ድርጊቱን ፈጻሚ አይ ነው። ስፔን ሰንደይ አፍተርኑን አት ሆም የሚለው ግን በአጠቃላይ ደግሞ ፕሪዲኬት ይባላል ማለት ነው። ስለዚህ እሁድ ከሰዓት በኋላ ያሳለፍኩት እቤት ነበር። በቃ ያለፈ ጊዜ ነው የሚነግረን እቤት ማሳለፋችንን ነው። ስለዚህ አይ ባለቤቱ ድርጊቱን የፈጸመው እኔ ነኝ ያሳለፍኩት አለ። ያ ናውን ፍሬዝ እንለዋለን። አንድ ቃል ሊመስላችሁ ይችላል፣ ግን የሚገልጥ በናውን ፍሬዝ ነው የሚወከለው። እንትን ቢሆን ፕሪፖዚሽን ቢሆን በናውን ፍሬዝ ነው። የዚህን ሰብጀክት ቦታ የያዘ ሁሉ ናውን ፍሬዝ እንለዋለን። ስፔንት ሰንደይ አፍተርኑን አት ሆም የሚለው ደግሞ ፕሪዲኬት ነው። እዚህ ጋር አሁን ቨርብ አለ። ከቨርቡ ቀጥሎ ደግሞ የሚመጡ አካምፓይኒንግ ፓርት ያላቸው ኤሌመንቶች እነዚህ ናቸው ማለት ነው። ስለዚህ አረፍተ ነገር ስንሰራ ሁልጊዜ ምን አለ? ሰብጀክት አለ፣ ቨርብ አለ ማለት ነው ባጭሩ። ሰብጀክት ሁልጊዜ አረፍተ ነገር ሲሰራ ሰብጀክት አለ። ክሎዝ ነው የምንለው የመጀመሪያውን አረፍተ ነገር ክሎዝ እንለዋለን። ያ ክሎዝ ትርጉም የሚሰጥ ከሆነ ሜን ክሎዝ ይባላል። ሜን ክሎዝ በራሱ አረፍተ ነገር ሊሆን ይችላል ማለት ነው። ክሎዝ ያልሆነ አሁን ክሎዝ የማይባለው ደግሞ እንዲህ ትርጉም የሌለው አረፍተ ነገር ለምሳሌ ሰንደይ አፍተርኑን አት ሆም ምንም ትርጉም አለው። ሰኞ ከሰዓት እቤት ምንም ትርጉም አይሰጥም። እቤት ነበርኩ ካልጨመርኩበት፣ ቨርብ ካልጨመርኩበት ትርጉም የለውም። ሰብጀክትም ማን እንደሆነ እቤት ያለው እኔ ነኝ፣ እሷ ናት፣ እሱ ነው የሚሉትንም እዚህ ጋር ባለቤትም ካልገባለት ወይም ቨርብ ሁለቱ ቀርተዋል። ቨርቡም ስፔንት የለም አይም የለም። ሁለቱ ከሌሉ ትርጉሙን ያጠፉታል ማለት ነው። ስለዚህ ይሄ ነን ክሎዝ እንላቸዋለን። ብዙ አይነት ነን ክሎዝ አት ሆም ብቻዋን ራሱ ነን ክሎዝ፣ ግን በንግግር ላይ እነዚህ ትርጉም ይሰጣሉ። በኋላ ላይ እናያቸዋለን እነማን ናቸው የሚሉት እነዚህ። በመቀጠል ታይፕስ ኦፍ ክሎዝስ የክሎዝ አይነቶች ነው። ክሎዝን በሁለት እንከፍለዋለን። ሜን ክሎዝ እና ሰቦርዲኔት ክሎዝ እንላቸዋለን። ሜን ክሎዝ፣ ሰቦርዲኔት ክሎዝ ምንድነው ዲፈረንሳቸው ስንል ሜን ክሎዝ በራሱ ትርጉም አለው። ሰቦርዲኔት ክሎዝ ግን ሌላ አረፍተ ነገር ከሱ ጋር ካልገባ ትርጉም የለውም። ይሄ ነው በቃ ልዩነታቸው። ሁለቱም ትርጉም አላቸው፣ ግን የትርጉሙ በደንብ ሙሉ የሚሆነው የሰቦርዲኔት ክሎዝ ሌላ ዲፔንድ የሚያደርገው አረፍተ ነገር አለ። ይሄ ኢንዲፔንደንትሊ ነው፣ ራሱን የሚቻለ ነው፣ በራሱ የቆመ ነው ሜን ክሎዝ። ሰቦርዲኔት ክሎዝ ግን በራሱ ያቆመ አይደለም፣ ሌላ ተጨማሪ አረፍተ ነገር ይፈልጋል ትርጉሙን ለማግኘት። ሜን ክሎዝ ይፈልጋል ማለት ነው። በሌላ አባባል ሜን ክሎዝ ኢንዲፔንደንትሊ የቆመ ሌላ አረፍተ ነገር ይፈልጋል ማለት ነው። ለምሳሌ ሜን ክሎዝን ተመልከቱ። ሂ ድሮቭ ቬሪ ኩዊክሊ፣ በቃ ይህ አረፍተ ነገር ነው፣ ሙሉ አረፍተ ነገር። ስለዚህ ሜን ክሎዝ እንለዋለን። ሂ ድሮቭ ቬሪ ኩዊክሊ፣ በፍጥነት ነዳ። በቃ በጣም በፍጥነት ነዳ። ቬሪ ኩዊክሊ ነው የሚለው። በጣም በፍጥነት ነዳ፣ በጣም በፍጥነት ነዳ። በቃ አለቀ። ምንድን የነዳው የሚለውን ለመጨመር ያህል አረፍተ ነገሩን ለመግለጽ ከፈለግን ካርን እንጨምራለን። ሂ ድሮቭ ኤ ካር ቬሪ ኩዊክሊ ማለት እንችላለን። መኪናውን በፍጥነት ነዳ ለሚለው ሌላ ምንም የሚፈልገው ነገር የለም። ሌላ ተጨማሪ አረፍተ ነገር ይህንን አረፍተ ነገር ለመተርጎም አይፈልግም። ስለዚህ በአጭሩ ይሄ ሲምፕል አረፍተ ነገር ሜን ክሎዝ እንለዋለን ማለት ነው። ሰቦርዲኔት ክሎዝ የሚፈልጉት ደግሞ ምንድነው? ሰቦርዲኔት ኮንጃክሽንን ይጠቀማሉ። ቢካዝ አሁን ሰቦርዲኔት ኮንጃክሽን ነው። እነዚህን ይጠቀማሉ። ስለዚህ እነዚህን የሚጠቀሙት ደግሞ ምን እንላቸዋለን? ሰቦርዲኔቲንግ ክሎዝስ እንላቸዋለን። ለምሳሌ ሌሎችም አሉ። ሲንስ አለ፣ ኢፍ ክሎዝ ለምሳሌ በኢፍ ክሎዝ የምንሰራ ወይም ኮንዲሽናል አረፍተ ነገሮች የሚባሉ አሉ። እነሱን ወደፊት እናያቸዋለን። እነሱን በምናይበት ጊዜ አብዛኞቹ ሰቦርዲኔት ክሎዝ አላቸው። ኢፍ ክሎዙ ሰቦርዲኔት ክሎዝ ይባላል ማለት በኢፍ የሚነሳ ኢፍ አይ ዌር ዩ አይ ዊል ጎ ሆም፣ እኔ አንተን ቢያደርገኝ ወደ ቤት ሄዳለሁ ምናምን ብለን የምንጠይቀው እንዲህ አይነት አረፍተ ነገሮች አሉ። ሌሎችም አንድ የሆነ ክስተት አለ፣ ያንን የሚያስከትሉ አረፍተ ነገሮች ሲያያዙ እነሱ ደግሞ ሰቦርዲኔት ክሎዝስ እንላቸዋለን። ወደፊት ስለምንማር ነው አሁን የተማርነው እንዴት ነው ኢፍ ክሎዝን የምንሰራው የምንለው በኋላ ላይ እናያለን። ሜን ክሎዝ የቱ ነው፣ ኢፍ ክሎዝ የቱ ነው የሚለውን ወደፊት ስለምንማር ማለት ነው። ስለዚህ እዚህ ጋር ግን ቀለል ባለ እሱን ሳይሆን የተጠቀምነው ሰላም ዲድንት ካም ቢካዝ ሺ ሃዝ ኤ ኮልድ፣ ጉንፋን ስለያዘ ሰላም አልመጣችም ምክንያቱም ጉንፋን ይዟታል። ጉንፋን ስለያዛት አልመጣችም። በቃ ጉንፋን ስለያዛት ብቻ ብለን ብንጽፍ ይሄኛውን ሰቦርዲኔት ክሎዝ ነው። ቢኮዝ ሺ ሃዝ ኤ ኮልድ የሚለው ነው ብቻ ብንል ትርጉሙ ግልጽ አይሆንም። ምክንያቱም ጉንፋን ይዟታል ብንል ለምን
ምንድን ለመግለጽ ነው ይሄን የፈለግ ምክንያት ያመጣንበት ምክንያት ትምህርት ቤት አለመምጣቷን ለመግለጽ መሆኑን ነው የሚገልጸው እና በብቻው ትርጉሙን ያጣል ማለት ነው። ስለዚህ እንደዚህ አይነት ነገሮች ደግሞ ሰቦርዲኔት ክሎዝ እንላቸዋለን። አይወሳሰብባችሁም። ዋናው የምንፈልገው እንዴት ይሰራሉ የሚለው ማወቅ ነው። ምክንያቱም በኋላ ላይ ብዙ ምሳሌዎችን ስንሰራ የበለጠ ግልጽ ይሆንላቸዋል። ታይፑን ከያዛችሁ ብቻ ዋናው እሱ ነው። እዚህ ጋር ለምሳሌ አረፍተ ነገር ስንገልጽ አንድ አረፍተ ነገር ለማለት ያው ክሎዝ ነው ብለናል። አረፍተ ነገር ክሎዝ ነው አረፍተ ነገር የሚሰራው ብለናል። ስለዚህ ኤሴንቴንስ መስታፍ አትሊስት ዋን ሜን ክሎዝ። በቃ አረፍተ ነገር ብለን አረፍተ ነገር ለመጥራት አንድ ክሎዝ ቢያንስ ዋና ክሎዝ ሊያስፈልገዋል። ሜን ክሎዝ ከሌለው ግን አረፍተ ነገር አይባልም ነው የሚለው እዚህ ጋር ተመልከቱ። ስለዚህ ሰቦርዲኔት ክሎዝ አረፍተ ነገር አይሆንም ብቻውን ማለት ነው። ከምን ጋር መያያዝ አለበት ማለት ነው? ከሜን ክሎዝ ጋር። አሁን እዚህ ጋር ተመልከቱ። አሌክስ ኤንድ ቶሚ አራይቭድ። በቃ ይሄ ሜን ክሎዝ ነው። ምክንያቱም ሲንስ ምናምን በቢከዝ ምናምን የሚል ቃላቶች አልያዙትም። ስለዚህ አሌክስ እና ቶሚ ደርሰዋል። በቃ ይህም ግልጽ ያለ ደርሰዋል። የት የሆነ እኛ የምንጠብቃቸው ቦታ አለ፣ ደርሰዋል እዛ ማለት ነው። ስለዚህ ሙሉ ትርጉም ያለው ነው። እዚህ ጋር ግን ተመልከቱ። አሌክስ ኤንድ ቶሚ አራይቭድ በት ዘር ዌር ኖ ሲትስ ፎር ዘም። አሌክስ እና ቶሚ ደርሰዋል፣ ነገር ግን መቀመጫ የለም ስንል አሁን ይሄ ሁለቱን ክሎዞች አገናኝተዋል። ሁለት ክሎዞች ናቸው። ሁለት ሜን ክሎዝን በበት አገናኝተናል። ስለዚህ ሁለቱም ራሳቸውን ያሉ ኢንዲፔንደንት ሁለት አረፍተ ነገሮችን እንደዚህ ደግሞ ማገናኘት እንችላለን። ስለዚህ ሁለቱም ምንድናቸው? ሴንቴንስ ናቸው። ይሄ ሁለት ሜን ክሎዝን ያያያዘ እነዚህ ሜን ክሎዝን የሚያያይዙት አረፍተ እንትኖች ኮኦርዲኔቲንግ ኮንጃክሽን እንላቸዋለን። በት አሁን ኮኦርዲኔቲንግ ኮንጃክሽን ነው። ስለዚህ ሁለቱን አያይዞልናል ማለት ነው። ስለዚህ ይሄንን እንገልጻለን ማለት ነው። በመቀጠል የምናየው ስለ ታይፕስ ኦፍ ሴንቴንስ ነው። ሴንቴንሶችን በሶስት እንከፍላቸዋለን። የሚጠቀሙትን ክሎዝን በመጠቀም ማለት ነው። አንድ አረፍተ ነገር አንድ ክሎዝ ብቻ የሚጠቀም ከሆነ ሲምፕል እንለዋለን። ሁለት ክሎዝ ከተጠቀም ኮምፓውንድ እንለዋለን እና አያያዦቹ ደግሞ ምን ከሆኑ ኮኦርዲኔቲንግ ኮንጃክሽን ከሆኑ፣ ኮምፕሌክስ ሴንቴንስ የምንለው ደግሞ ኮኦርዲኔቲንግ ኮንጃክሽን ወይም ደግሞ ሪሌቲቭ ኮንጃክሽንን አያይዘው የሚሰሩ ከሆነ ነው። እነዚህ ኮኦርዲኔቲቭ እና ሪሌቲቭ እንዲሁም ሰቦርዲኔቲንግ ኮንጃክሽን የምንላቸው ባለፈው ስለ ኮንጃክሽን ስንማር ተምረናል፣ ግን ወደፊትም ስለ ኮንጃክሽን ስንማር እናያቸዋለን። እነዚህ ምንን ለመክፈል ይጠቅሙናል ማለት ነው? አረፍተ ነገር ማለት ነው። ሲምፕል ሴንቴንስ፣ ኮምፓውንድ ሴንቴንስ፣ ኮምፕሌክስ ሴንቴንስ ብለን እንድንከፍላቸው ይጠቅሙናል ማለት። ለምሳሌ ሴንቴንስ ዊዝ ዋን ሜን ክሎዝ ኢዝ ኮልድ ሲምፕል ሴንቴንስ። በቃ አንድ ክሎዝ ብቻ ነው ያለው። ይሄ አረፍተ ነገር ሂ ድሮቭ ቬሪ ኩክሊ፣ በጣም በፍጥነት ነዳ፣ በቃ አለቀ። አንድን የያዘው ይሄኛው ሲምፕል ሴንቴንስ ስለዋለን። ከአንድ ክሎዝ በላይ ሁለት ሜን ክሎዝ ከያዘ ደግሞ ሴንቴንስ ዊዝ ቱ ኦር ሞር ሜን ክሎዝ ኢዝ ኮልድ ኮምፓውንድ ሴንቴንስ ደግሞ እንለዋለን። አሌክስ ኤንድ ቶሚ አራይቭድ አንድ ክሎዝ ነው፣ ሜን ክሎዝ ነው። በት ዘር ዌር ኖ ሲት ፎር ዘም፣ በት ዘር ወዝ ኖ ሲት ፎር ዘም ይላል። መቀመጫ የላቸውም የሚለው ሁለቱን አረፍተ ነገር በበት ተያይዟል። ስለዚህ አሌክስ እና ቶሚ ደርሰዋል፣ ነገር ግን መቀመጫ አልነበረም ወይም አልነበራቸውም፣ አላገኙም ማለት ነው። ሲደርሱ ቦታው ተይዘዋል የሚለውን ይገልጻል ማለት ነው። እነዚህ አሁን ኮምፓውንድ ሴንቴንስ ናቸዋል፣ ሁለቱም ሜን ሴንቴንስ ስለሆኑ ማለት ነው። በመቀጠል ቢከዝን እዚህ ጋር ከቢከዝ እንደውም ሌሎች የተለያዩ ዛት ምናምን ብንጠቀም የበለጠ ደግሞ ሪሌቲቭ ኮንጃክሽንን ተጠቅመን ብንሰራ ይበልጥ ግልጽ ይሆናል። ግን በአጭሩ እነዚህንም ተመልከቱ። አሁን እዚህ ጋር ደግሞ ሴንቴንስ ዊዝ ሜን ክሎዝ ኤንድ ዋን ኦር ሞር ሰቦርዲኔቲንግ ክሎዝ ኢዝ ኮልድ ኮምፕሌክስ ሴንቴንስ ደግሞ ይለዋል። ኮምፕሌክስ ሴንቴንስ ስንል አንድ ሜን ክሎዝ ኖሮት ከዛ በኋላ ግን ያሉት በሙሉ ሰቦርዲኔቲንግ ክሎዝ ውስብስብ የሆኑ እናያለን። አሁን ኢፍ ክሎዝ ምናምን የሚባሉት አረፍተ ነገሮች በሙሉ አሁን ምን ይባላሉ? ኮምፕሌክስ ሴንቴንሲስ ነው የምንላቸው በኢፍ ኮንዲሽናል ሴንቴንስ ስንሰራ ማለት ነው። እንደ ምሳሌ ግን እዚህ ጋር ቀለል ያለ ሲያለ ሰላም ዲድንት ካም ቢኮዝ ሺ ሃዝ ኮልድ ይላል። ሰላም አልመጣችም ምክንያቱም ጉንፋን ይዟታል። ምክንያቱም ጉንፋን ይዟታል ብንል ትርጉም አይሰጥም፣ ግን ሰላም አልመጣችም ሲጨመርበት መልስ ይሆናል ማለት ነው። ሌላ ሴንቴንስ እና አትሬስ የሚባሉ አሉ። አትሬስ የምንላቸው ሴንቴንስን የመሰሉ በንግግር የምንጠቀምባቸው። ለምሳሌ ሴንቴንሲስ የዩኒት ኦፍ ግራመር ነው። ቅድም እንደተናገረው በግራመር የሚቀኝ ነው። ኦርደርድ የሆነ አጻጻፍ ይኖረዋል እና ኢት መስት ቢ ግራማቲካሊ ኮምፕሌት፣ በግራመር ኮምፕሌት መሆን አለበት። ኢት መስት ሃቭ አትሊስት ዋን ሜን ክሎዝም ብለናል ባለፈው። አንድ ክሎዝንም መጠቀም አለን ብለናል ቀደም ብለን።
ለምሳሌ ሂ ኢዝ ሪዲንግ ቡክ መጽሐፍ እያነበበ ነው። አሁን መጽሐፍ እያነበበ ነው። እዚህ ጋር ሙሉ ሜን ክሎዝ ነው፣ ሙሉ ትርጉም ያለው ክሎዝ ነው። ሌላ ተጨማሪ ለትርጉሙ የሚፈልገው የለውም። ሂ ኢዝ ሪዲንግ በት ሺ ኢዝ ዋቺንግ ቲቪ። እሱ እያነበበ ነው፣ እሱ መጽሐፍ እያነበበ ነው፣ እሷ ግን ምን እያደረገች ነው? ቴሌቪዥን እያየች ነው የሚለው። አሁን ይህንን ስንወስድ ሙሉ ትርጉም ያለው ነው፣ አረፍተ ነገር እንለዋለን። ግን አትሬስ የሚባሉት ግን አትሬስ የምንላቸው አትሬስስ የምንላቸው ምን አይነት ነገሮች ናቸው? እነዚህ ቃላቶች ዝም ብለን ድምፅን የምንጠቀምበት ነው። አትሬንስ ኢዝ ዩኒቲ ኦፍ ኮሚኒኬሽን። እነዚህ የንግግር ክፍሎች ናቸው። ስፖከን ወርድ ስቴትመንት ወይም ቮካል ሳውንድ ናቸው አትሬስ የምንላቸው። አትሬስ እነዚህ ናቸው። ምንድነው? በንግግር ስፖከን ወርድ ናቸው፣ በንግግር የምናወጣቸው ግን አረፍተ ነገር ናቸው። አረፍተ ነገር ሆነው ግን ባለቤት የሌላቸው ናቸው። ድምፅ ነገሮች ናቸው የሚሆኑት። ግራማቲካሊ ያው ትክክል አይደሉም፣ ግን ኮሚኒኬቲቭሊ ግን ትክክል ናቸው። ኮሚኒኬቲቭ እና ፕራግማቲካሊ ኮምፕሌት ናቸው። ለንግግር መልስ አላቸው፣ ግልጽ ናቸው። ድጋሚ ደግሞ ትርጉምም አላቸው። ዳዝንት ኒድ ቱ ቢ ግራማቲካሊ ኮምፕሌት። በግራመር ግን ስንወስዳቸው ኮምፕሌት አይደሉም። ለምሳሌ ተመልከቱ። አሁን ዌር አር ዩ፣ ዌር ዘ አር ዘይ፣ ዌር አር ዘይ፣ የት ናቸው ስንል አሁን ይሄ ትክክለኛ አረፍተ ነገር ነው። ጥያቄ አረፍተ ነገር ወይ ኢንትሮጋቲቭ እንለዋለን። መልሱን ግን ተመልከቱ። አት ሆም፣ እቤት ናቸው። አሁን ይሄ ቅድም እንዳልናችሁ ክሎዝ አይደለም አይደለ? ነን ክሎዝ ነው። ነን ክሎዝ ነው፣ ግን መልሱ ግን ግልጽ ነው አለ ባለቤት ለጠያቂው። የት ናቸው እነሱ? ግን ቤት ናቸው ካልኩኝ በቂ ነው። እነሱ ቤት ተቀምጠዋል ምናምን ማለት አይጠበቅብኝም ማለት ነው። ይህንን ነው የሚሰጠን። ስለዚህ የአትሬስና የሴንቴንስ ልዩነታቸው ምንድን ነው? ሴንቴንስ ቨርብ አለው፣ ባለቤት አለው። እዚህ ጋር ግን ቨርብ ላይኖረው ይችላል፣ ወይም ደግሞ ቨርቡን ብቻ ወይ ልንጠቀም ይችላል፣ ወይ ናውን ብቻ ልንጠቀም ይችላል። እንደዛ የምንጠቀም ጎ የሚለው ብቻ ቃልን በአሁን ተጠቅመን ራሱ አረፍተ ነገር ልንሰራበት እንችላለን ማለት በአትሬስ አጠቃቀም። እዚህን ካየን በስተመጨረሻ ማየት ያለብን የሴንቴንስ አይነቶች ነው። ዋናውም ይህ ሁሉ ያወራንበት መልኩ በሙሉ ዋናው እዚህ ጋር ለመቋጫ ያለው የሴንቴንስ አይነቶች ስንት ናቸው የሚለውን በዋናነት ሲምፕል ሴንቴንሶችን ማየት እንፈልጋለን። አንደኛ ሴንቴንስ እንዴት ይመሰረታል? ዲክለሬቲቭ ሴንቴንስ ይባላል። ዲክለሬቲቭ ማለት እውነታን የሚነግሩ አንድ ድርጊት መከሰቱን ምናምን የሚያወሩ ናቸው። ስለዚህ እነዚህን ስንጠቀም ሁልጊዜ ሰብጀክት አለን፣ ቅድም እንደነገርናችሁ ቨርብ ክሎዝ ማለት ነው። ይሄ ክሎዝ ነው። ከዛ ክሎዙን የሚያሟላ አለ። ይሄ ዲክለሬቲቭ ሴንቴንስ እንለዋለን። ዊ አር ስተዲንግ፣ እያጠናን ነው። ይሄ ፖዘቲቭ ወይም አፎርማቲቭ እንለዋለን። ፖዘቲቭ ነው፣ አዎንታዊ አረፍተ ነገር ነው። አሉታዊ ማድረግም እንችላለን። ኔጌቲቭ ለማድረግ ብንፈልግ ዊ አር ኖት ስተዲንግ ብንል ዊ አር ኖት ስተዲንግ እያጠናን ነው። ሂ ኢዝ ኖት ቲቺንግ፣ ሂ ኢዝ ኖት ኤ ቲቸር አስተማሪ ነው የሚሉትን እነዚህን እንመለከታለን ማለት ነው። ዊ አር ስተዲንግ እያጠናን ነው የሚለውን አፍራሽ ስናደርገው ዊ አር ኖት ስተዲንግ ስንለው አሁን ኔጌቲቭ አፍራሽ ይሆናል። አፎርማቲቭ ሲሆን ደግሞ በዚህኛው መልክ ይሆናል። ስለዚህ ዲክሌሬቲቭ ሴንቴንስ በሁለት እንከፍላቸዋለን። አፎርማቲቭ እና ኔጌቲቭ እንላቸዋለን። ማለት ፖዚቲቭ ቀጥታ የሆነው አዎንታዊ አረፍተ ነገር፣ ኔጌቲቭ ስናደርገው ደግሞ በዚህ መልኩ ነው። ሁለተኛ አረፍተ ነገር አይነት ኢንተሮጋቲቭ ነው። ጥያቄ አረፍተ ነገር ነው። ጥያቄ አረፍተ ነገር ልክ ምንድነው? ቦታ ነው የምንቀያየው። ሰብጀክት መጀመሪያ ይመጣል ያለውን አሁን መጀመሪያ ወይ ኦግዚለሪ ቨርብ ወይ ሞዴል ቨርብ ይመጣል። ይሄኛው እዚህ ጋር ዊ አር ስተዲንግ የነበረው አርን ወደፊት አመጣ ነው። አር ዊ አያችሁ፣ ቨርብ ቀደመ ማለት ነው። ዊ ስተዲንግ ዋናው ቨርብም እዛው ይቀጥላል። ዋናው ቨርብ አለ እዚህ ጋር ቨርቡ ይኸው ይሄ ማለት ነው። ሰብጀክት እዚህ ጋር አለ። ይሄ ኦግዚለሪ ቨርቡ አር ነው። አር ራሱ ኦግዚለሪ ቨርብ ስለሆነ ወደዚህ ያመጣ ነው። ዊ ሰብጀክት እዚህ ጋር አለ። እዚህ ጋር ደግሞ ቨርብ አለ። ስለዚህ ኦርደሩ ተለወጠ ማለት ነው። መጀመሪያ ኦግዚለሪ ቨርብ ወይም ሞዴል ቨርብ ይመጣል፣ ከዚያ ሰብጀክት ይመጣል፣ ከዚያ ደግሞ ዋናው ትርጉሙን የሚሰጠው ቨርብ ይቀጥላል ማለት ነው። ስለዚህ አር ዊ ስተዲንግ እያጠናን ነው ጥያቄ አረፍተ ነገር ነው። እያጠናን ነው። በቃ አሁን በአማርኛ ላይ ራሱ ነው አረፍተ ነገሩ አልተለወጠም፣ ግን ድምጻችን ነው የሚለወጠው። ድምፀታችን ይለወጣል። እዚህ ጋር ወደ ጥያቄ ሲሆን እያጠናን ነው፣ ግን ቅድም እያጠናን ነው። ትርጉሙ የድምፅ አወጣጣችን ነው የሚለየው። ኢዝ ኤ ቲቸር
ኢዝ ኤ ቲቸር አስተማሪ ነው። በቃ ይህም ድምፀታችን ነው በአማርኛ የሚለወጠው። እዚህ ጋር ግን ሂ ኢዝ የሚለው ኢዝን ወደፊት ለፊት አመጥናል። ሌላ እዚህ ጋር ያየነው አረፍተ ነገር ሺ ጎስ ቱ ቸርች ኤቭሪ ሰንዴ የሚለው አሁን ይሄ ሲምፕል ፕሬዘንቴንስ ይባላል። ሲምፕል ፕሬዘንቴንስን ወደ ጥያቄ ለመለወጥ ዱና ዳዝን ነው የምንጠቀመው። ለሰርድ ፐርሰን ሲሆን ዳዝን እናመጣል። ለፈርስት ፐርሰን እና ደግሞ ሰርድ ፐርሰን ሲሆን ዳዝን፣ ሰከንድ ፐርሰን ሲሆን ፕሉራል ዳዝን እንጠቀማለን ማለት ዱን እንጠቀማለን። አሁን ስለዚህ እዚህ ጋር አሁን ሺ የሚለው ሰርድ ፐርሰን ሲንጉላር ስለሆነች ዳዝን እዚህ ጋር ተጠቅመናል። ተመልከቱ። ጎዝን ላይ ኢኤስን አወጣ ነው፣ እዚህ ጋር ዳዝ አረግ ነው። ዳዝ ሺ ጎ ቱ ቸርች ኤቭሪ ሰንደይ፣ እሁድ እሁድ ቤተ ክርስቲያን ትሄዳለች የሚለውን ጥያቄ አመጣ ማለት ነው። ይህንን በኋላ እናያለን። እንዴት ግን አረፍተ ነገር ወደ ጥያቄ ይለወጣል የሚለውን በዚህ ሀሳቡን ከያዝን በኋላ አሁን እያንዳንዱን የቴንስ አይነቶች ስናይ እንዴት እንደምንለውጠው፣ ሞዳል ቨርቦችን ስንጠቀም ሞዳል ቨርቦችን እንዴት ወደ ጥያቄ አረፍተ ነገር እንደምንለውጥ ከፊት ለፊት ሞዳል ቨርቦችን በማምጣት ወይም ደግሞ ቨርብ ቱቢዎችን እንደ ዳ፣ አር፣ ኢዝን፣ ዌዝ፣ ወር እያመጣን እንዴት እንደምንጠቀም እናያለን ማለት ነው። ሶስተኛ አይነት ኢምፐራቲቭ ኮምፓውንድ ወይም ኮማንድ ታይፕ አረፍተ ነገር ነው። ኮማንድ ስንጠቀም አሁን እዚህ ጋር ሰብጀክት አንጽፍም። ብዙ ጊዜ ሰብጀክት ነገር እዚህ ጋር ሰብጀክት መምጣት አለው። በውስጥ ታዋቂ ግን ሰብጀክት አለው። ለምሳሌ ሰብጀክት አለው አይጻፍም። ቨርብ ፕላስ ኮምፕለመንት ነው የሚሆነው። አሁን ጊቭ ሚ ዘ ቡክ ስል ጊቭ ሚ ማንን ነው? አንተ ወይም አንቺ። ዩ አለ እዚህ ጋር በውስጥ ታዋቂ። ዩ ጊቭ ሚ ዘ ቡክ እንደማለት ነው። ስለዚህ ትእዛዛዊ አረፍተ ነገር ስንጠቀም ዩ የሚለውን ነገር እንውጠዋለን፣ እናስቀረዋለን። ስለዚህ ይሄ ኮማንድ ወይም ኢምፐራቲቭ ይባላል። ጊቭ ሚ ዘ ቡክ መጽሐፉ ስጠኝ፣ ዩ የሚለው በውስጥ ታዋቂ። እዚህ ጋር ደግሞ አንተ ቢ ካይንድ፣ ዩ ቢ ካይንድ እንደማለት ነው የሚሆነው እዚህ ጋር አሁን። ስለዚህ ቢ ካይንድም ትሁት ሁን ቢን በመጠቀም የምንሰራቸው ትእዛዛዊ አረፍተ ነገር ወይም ደግሞ ምክራዊ አረፍተ ነገርም ሊሆን ይችላሉ። ወይም ደግሞ ትእዛዛዊ የሚለው ግን ሞር ይገልጻቸዋል። በዚህ አይነት መልኩ ነው። ለማፍረስም ከፈለገን አሁን እዚህ ጋር ከፊት ለፊት ቢ አይደል ያለው፣ ዶንት ቢ ካይንድ ማለት ይቻላል። ዶንት ጊቭ ሚ ዘ ቡክ አትስጠኝም ለማለት ይቻላል ማለት ነው። እንደዚህ አይነት ነገሮች አድርገንም ወደ ጥያቄያዊ እነዚህም ይለወጣሉ። የመጨረሻው የምናየው ኤክስክላማቲቭ ሴንቴንስ ምናለው ወይም ኤክስክላሜሽን ሴንቴንስ የምንላቸው ናቸው። እነዚህ ደግሞ ቃል አጋናዊ ናቸው። አጋን ነው ያለው። ለምሳሌ ዘይ ኢንትሮዲውስድ ባይ ፍሬዝ ዊዝ ዋት ኦር ሃው ኤንድ ፎሎድ ባይ ሰብጀክት ፕላስ ቨርብ ኦር ኮምፕለመንት። አሁን ብዙ ጊዜ ሃው እንደዚህ የሚሉት ቃላት ሲሆን ሰብጀክት ይኖረዋል፣ ኮምፕለመንቶች ይኖሩታል። ለምሳሌ ሃው ዲሊሽየስ ዚስ ኬክ ኢዝ፣ አሁን ይሄ ኬክ እንዴት ያለ ጣፋጭ ነው የሚለውን ይመልሳል። ሌላ ደግሞ አሜዚንግ ዩ ዲድ ኤ ግሬት ጆብ፣ ይገርማል ጥሩ ስራ ሰርተሃል የሚሉትን አረፍተ ነገር ስናይ ኤክስክላማተሪ እንለዋለን ወይም ቃሉ አገናኝ ነው። ስለዚህ በአጠቃላይ አረፍተ ነገር በአራት እንከፍላቸዋለን ማለት ነው። አንደኛው ዲክሌሬቲቭ፣ ሁለተኛው ኢንተሮጋቲቭ፣ ሶስተኛው ኮማንድ ወይም ኢምፐራቲቭ የምንለዋለን፣ አራተኛ ኤክስክላማቲቭ ነው። በዛሬው ዕለት ስለ አረፍተ ነገር በደንብ የተገነዘባችሁን ይመስለኛል። ደጋግማችሁ የተጻፈውን ጽሑፍ ብታነቡትም ግልጽ ይሆንላችኋል ብዬ አስባለሁ። የተወሳሰበ ላለማድረግ ነው ባያሳጠር ነው፣ ግን በኋላ ላይ እነዚህን በተግባር ስናያቸው ደግሞ የበለጠ ግልጽ ይሆኑናል። ከነገ ጀምሮ ማለትም ከቀጣዩ ክፍል ጀምሮ ምንን እናያለን ማለት ነው? ፓርት ኦፍ ስፒችን እያንዳንዱን ማየት ከዚህ በኋላ እንችላለን ማለት ነው። የዛሬው ክፍል በዚህ አልቋል። በቀጣይ እስክንገናኝ መልካም ጊዜ። ቻው ቻው፣ ባይ ባይ።